ላስ ቬጋስ የላስ ቬጋስ ካሲኖች ወይም ቁማር ቤቶች የምድራችንን ብርሃናማና አንጸባራቂ ስፍራ ፈጥረዋል። እዚህ ከ100 ሺህ በላይ የስሎት ማሽኖች አሉ። በየአመቱ ከ40 ሚሊዮን በላይ ቱሪስቶች ይጠቀሙበታል። አስቡት፣ እነዚህ አቋማሪዎች ከ1 ቢሊዮን ዶላር ያላነሰ ገቢ በየወሩ ያስገባሉ። ግን ለምን ይሄ የጥፋት ቦታ መሃል በረሃ ውስጥ ተገነባ? ቁልፍ የሆኑ ነገሮችን ግልጽ በማድረግ እንጀምርና ማወቅ ያለብን ነገር በሁሉም አይነት ቁማር ታዋቂ የሆነችው ስትሪፕ ላስ ቬጋስ ውስጥ አትገኝም። ወይ አንዴ በግልጽ ላስረዳችሁ። ላስ ቬጋስ እንደማንኛውም ኖርማል ከተማ ከ3 ሚሊዮን በላይ ሰዎች ተረጋግተው ይኖሩባታል። ይህም ማለት ትምህርት ቤት፣ ሐኪም ቤት፣ ንግድ ቦታ የመሳሰሉት ነገሮች አሏት። ይቺ ስትሪፕ የከተማዋ አጎራባች ስትሆን በስተደቡብ ትገኛለች። የምትተዳደረው በካንቲ ወይም ዞን ነው። ስለዚህ በላስ ቬጋስ ከንቲባ ቁጥጥር ስር አይደለችም። እናም የየትኛውም ከተማ አካል አይደለችም ማለት ነው። በሚቀሩት ደቂቃዎች ስለ ላስ ቬጋስ እና ስለ ስትሪፑ እናወራለን። ለማንኛውም ልዩነታቸውን ተረድተናል። እንደሚታወቀው ላስ ቬጋስ የሚሄድ ሰው 99% የሚሆኑ ቁማር ቤቶች ውስጥ ወራ ሳይል አያልፍም። በአጠቃላይ ከ156 ሺህ በላይ የሆቴል ሩሞች አሉ። እናም ከ40 ሚሊዮን በላይ ቱሪስቶች በየአመቱ የማስተናገድ አቅም አላቸው። ወደ ከተማዋ በመኪናም በባቡርም በፕሌንም መሄድ ይቻላል። አንድ ጊዜ ቱሪስቶች ቁማር መጫወት ከፈለጉ በጣም ብዙ አይነት ምርጫ አላቸው፣ እንደ ስሎት፣ ፖከር ቴብል፣ ሩሌት፣ ቢንጎ እና ሌሎችም። እናም እያወራን ያለነው በወር በቢሊዮን ዶላር ስለሚቆጠር ገቢ። እዚህ ጋር ቆይ ቁማሩንም ገንዘቡንም የከተማዋንም አንጸባረቅ ተውትና ይህንን የመሰለ ሀሳብ እንደዚህ አይነት ምድረ በዳ ውስጥ ለማን ይመጣለት? መልሶ ያው ቀላል ነው። ላስ ቬጋስ በሞሃቬ በረሃ ውስጥ የምትገኝ ለም ስፍራ ነበረች። ላስ ቬጋስ የሚለውም ስም የመጣው ከስፓኒሽ ሲሆን ሜዳ ወይም ሳርማ ማለት ነው። በዛ ዘመንም ቦታው እንደ ስሙ አረንጓዴ መሆኑ ተከትሎ ከጊዜ ወደ ጊዜ የተለያዩ ሰዎች ይኖሩበት ነበር። በተለይ ደግሞ ከሎስ አንጀለስ ሶልት ሌክ ያለውን በረሃ የሚያቋርጡ እንደ ማረፊያም ነበረች። እንደ አውሮፓውያን አቆጣጠር እስከ መጀመሪያዎቹ 900 ዓመታት ወደ 800 የሚሆኑ ሰዎች ብቻ ነበር የሚኖሩባት። ይህም ለውጥ የመጣው 1905 ላይ የባቡር መስመር ከሎስ አንጀለስ ሶልት ሌክ ሲዘረጋ ነው። በጊዜውም የነበረው ባቡር በስቲም ስለሚሰራ ብዙ ውሃ ያስፈልገው ነበር። ለመቅዳትም የተሻለው ለም ስፍራ ላስ ቬጋስ ስለነበረ ከተማዋ እንድትነቃቃ ረድቷታል። ውሃውም እስኪሞላ ከ1 ሰዓት ያላነሰ ጊዜ ስለሚፈልግ ተሳፋሪዎቹ አጋጣሚውን በመጠቀም ለገበያ ይወርዱ ነበር። ትንሽም ቢሆን ያው እንቅስቃሴ ነበር ማለት ነው። በ1911 ግን እንደ ማንኛውም አንድ ከተማ ተብላ ተሰየመች። በጊዜውም ቁማር ህገወጥ የነበረ ቢሆንም በድብቅ የሚጫወቱ ብዙ ሰዎች ነበሩ። በዚህም መልኩ ያው ቀስ በቀስ እየተስፋፋ መጣ ማለት ነው። ነገሮች የሚቀየሩት ከ20 ዓመት በኋላ 1931 ላይ ፕሬዚደንት